አሁን ያጣነው እኮ ብር አይደለም እንዴ? ብር መቼ ያጣን? ማስተዋል ያጣነው፣ ህሊና ያጣነው። ህሊናማ ቢኖረን ቤተ ክርስቲያን አይደለም በራሜራ በወርቅና በብር በተለበጠች ነበረ። ህሊና የለም። በውስጥም ያለ ነው፣ በውጭም ያለ ነው። ለሆድ እንጂ የሚያድር ለህሊናው የሚያድር የለም። የገጠር የከተማ ቤተክርስቲያን ባልተባባል ነበር። የአዲስ አበባ እየተቀደሰበት የገጠር የሚዘጋበት ባልኖር ነበር። ለምን? አስተዳደራችን እኩል ቢሆን፣ ቋቱ አንድ ቢሆን፣ የቁልቢው የግሸኑ የላሊበላው የደብረ ሊባኖሱ የአዲስ አበባ አድባራትም በአንድ ቋት ቢገባ ኑሮ የገጠር ቄሶች እየፈለሱ አዲስ አበባ እየመጡ የገጠሩ ባልተዘጋ ነበር። ምን ዋጋ አለው? ህሊና የለማ። ህሊና ሆዳ አትነካኩኝ። ስለዚህ ተውኝ፣ ወደ ትምህርቴ ልመለስ። አትነካኩኝ፣ ወደ ትምህርቴ ልመለስ። ይሄ ነው ችግራችን። ስለዚህ ብሩ መቶ የትም አይሄድም። እንኳን ብሩ አይደለም፣ ሁላችን የእግዚአብሔር ነን። እግዚአብሔር ነን። እውነት ወይስ ሐሰት? እኛ የማን ነን? የእግዚአብሔር። አንድም የራሴው ነገር የለም። ናሲ ይወስድሃል። ለምን ወሰድከ? ማታችንም አንተ ተቀማጭ ዕቃ ነህ። ተቀማጭ ዕቃ። ይሄን ሞባይል እዚህ ጋር አስቀምጬዋለሁ። ማንም ሰው የማይገባ ከሆነ እዚህ ቦታ ላይ ቆልፌ የሚሄድ ከሆነ መልሼ ስመጣ ከፍቼ ስገባ አገኘዋለሁ አላገኘውም? ይንቀሳቀሳል? አይንቀሳቀስም። ዕቃ ነው፣ የትም አይሄድም። አንተም እዚህ ምድር ላይ ተቀመጥ። ሁላችንም የአደራ ዕቃዎች ነን። ባለቤቱ በመጣ ጊዜ መውሰድ ይችላል፣ ይወስደናል። ስለዚህ የራሱ የሆነ ሰው የለም። ጻድቃን ወይ በእግዚአብሔር ደስ ይበላችሁ። ለምንድን ነው መዝሙረኛው ዳዊት ይሄን የተናገረው? ደስ ይበላችሁ ያለው ለምንድን ነው? መውደቅ መነሳታችሁ፣ መጋደላችሁ፣ መውጣት መውረዳችሁ፣ መከራ መቀበላችሁ በከንቱ አልቀረም። ደስ ይበላችሁ፣ ስማችሁ በሰማይ ተጽፏል አለ። ስማችሁ በሰማይ ተጽፏል። አረ እግዚአብሔር ስማችን በሰማይ ይጻፍልን ወገኖች። ስማችሁ በሰማይ ተጽፏል። ደስ ይበላችሁ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ስማችሁ ለትውልድ ሲታወስ፣ በትውልድ ስማችሁ ሲጠራ ሲዘከር ትኖራላችሁ። እውነት ነው፣ ይዘከራል። ስለ ገብረ መንፈስ ቅዱስ ብለን አምላከ ገብረ መንፈስ ቅዱስ ማረኝ፣ አምላከ ገብረ መንፈስ ቅዱስ ይቅር በለኝ፣ አምላከ ገብረ መንፈስ ቅዱስ ፍላጎቴን አሟላልኝ ይባላል አይባልም? ይባላል። ስለዚህ ደስ ይበላችሁ። በሚያምን ሰው በሚያምን በክርስቲያኖች ሰዎች ስማችሁ ይጠራል። ደስ ይበላችሁ ሲል ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ዋጋ አውጥታችኋል። ዋጋ ማውጣት ወገኖች ማስተዋል እግዚአብሔር አምላክ ሁላችን ይስጠን። እንዲህ ይላል በመጽሐፈ ምሳሌ ምዕራፍ 11 ቁጥር 30 ቁጥር 3 ላይ እንዲህ ይላል የጻድቅ ፍሬ የሕይወት ዛፍ ናት አለ። የጻድቅ ፍሬ የሕይወት ዛፍ ናት። የሕይወት ዛፍ ናት። የጻድቅ ፍሬ የሕይወት ዛፍ ናት አለ። የቅዱሳን አባቶቻችን ጸሎት ዛፍ ነው፣ ያስተልላል። የሰማዕታት ጸሎት ያስተልላል። ሰው ፀሐይ ሲወጣ ወደ ጥላ ስር ሄዶ ይጠለላል፣ ወደ ዛፍ ወደ ዋርካ። የእኛ ቅዱሳን አባቶቻችን ለእኛ ዋርካችን ናቸው። ዋርካችን የምንጠለልባቸው ናቸው። ፈጣሪያችን አይደል፣ አምላካችን አይደል፣ ንጉሳችን አይደል። እንዲህ ያልን አንሰግድላቸው፣ እንዲህ ያልን አናመልካቸው። ግን ክብር ስለሚገባቸው እናከብራቸዋለን። ዋርካችን ናቸው፣ እንጠለልባቸዋለን። ከኛ የተሻሉ ሆነው ስለተገኙ ከኛ ይልቅ እነሱን ስለሚሰማ በእነሱ ስም እንማጸናለን። ሰው ከሰው ሲጣላ እንኳን ሽማግሌ ይልካል። አንተ አትሄድም ሲባል ኧረ እኔማ ጣልቻለሁ እኮ እኔንማ አይሰማኝም
እኔን አይሰማኝ፣ ኧረ እኔን አሰማኝም፣ ተጠልቻታለሁ፣ ሂድ አንተ ትሻላለህ ተብሎ ይላካል። ሽማግሌ አገናኝ ይባላል። እኛ ተጣልተናል ከፈጣሪ ጋር በምናየው፣ በምናገረው፣ በምንሰማው፣ በምንዳስሰው፣ በምንራመደው፣ ልባችን በሚያወጣው በሚያወርደው በተገበርነው ኃጢአት ተጣልተናል ወገኖቼ፣ ተለያይተናል፣ በጎሪት በጎሳ ተበታትነናል። ማን ያልተከፋፈለ? ተከፋፍለናል እኮ በየመንደር በየጎጥ ተከፋፍለን እኮ ያለ ነው። አሁን እዚህ ጋር ስንታይ ሰው እንመስላለን፣ ከስንት አንድ ነን። ትክክለኛ ክርስቲያን የሚገኙ ከአገልጋይ ጀምሮ ቢታይ አሁን ብዙ ክፍፍል አለ። የራሱ ጎጥ አለው። አገልግሎቱ ግን አንድ ላይ እኮ ነው። ግን ሲወጣ ታዩታላችሁ። ወገን አህያ ካመዱ ይላል። አህያ ካመዱና አብረን እንጓተት ይለዋል። በአንድ ቤተ መቅደስ እያገለግል እኮ አፈር በበላው አንድ ነገር አስቸገርኳችሁ፣ አበዛውባችሁ። ማርያምን አንድ ምሳሌ ጥቀስ። ማርያምን ምሳሌ ተረተ እንዳትሉኝ አደራችሁን ወጣቶች። እኔ ታሪክ ምሳሌ ከ5ኛ ክፍል ጀምሮ ሰልችቶኛል እንደምትሉኝ ተስፋ አደርጋለሁ። ግን እንዴት ብዬ ላሸክማችሁ? ድርቅ ያለ ትምህርት ከሰጠው ዛሬ ደግሞ የመጡ አስተማሪ ድርቅ ያለ ትምህርት አይገባ ትላለህ። በሚገባ ቋንቋ ልንገርህ ብዬ ነው። ቀለል አድርጌ በረከታችን እርብን አባታችን ቀዳማዊ ጊዮርጊስ ልጆቼ መድረክ አገኘው ብላችሁ ዝም ብላችሁ 50 ኩንታል 50 ኪሎ አታሸክሙ። የሚሸከማል የማይሸከማል ወገብ ይቀጫል ይላሉ። ስለዚህ ይሄ ምን ማለት ነው? እንደው ጊዜ አገኘው ብላችሁ ትምህርቱን ጣጣራ አታርጉት። የሚመጣው ሰው ሁሉ የበሰለም አለ ያልበሰለም አለ። ስለዚህ ለሁሉም ቀለል ባለ መንገድ አስተምሩት ይላሉ። እንግዲያውስ ምሳሌ ጥቀስ ካላችሁኝ ስንት ጣት ናቸው እነዚህ? ስንት ናቸው? 5። ያምራል አይደለ? እነዚህ በህብረት ይሰራሉ፣ በህብረት ይጎርሳል፣ በህብረት ያከናውናሉ። አንድ ቀን እንዳሁኑ ከተወሰነ ዓመታት በኋላ ኢትዮጵያ መከፋፈል እንዳለ ሁሉ በእነዚህ ጣቶች መከፋፈል ገባ፣ ልዩነት ተፈጠረ። አብሮ በሰላም በሚኖርበት ሰዓት ማብድግ አለ። ይሄ አውራ ጣት ነገር አመጣ። እኔ እኮ እናንተ መሃል ባልኖር ጥቅም አትሰጡም አላቸው። አትረቡም እናንተ፣ ለእናንተ ህልውና፣ ለእናንተ መከበር፣ ለእናንተ ጣቶች ሙገሳ ቁጥር አንዱ እኔ ነኝ አለ። እንዴ እስከ ዛሬ ልዩነት አልነበረም። አንተ እኔ በልጣለሁ የምትለው ከምን አንጻር ነው? ሲያምጣሉት መረጃ አቀርባሉት። ይኸውላችሁ እስክሪብቶ ጽሁፉ እንዲያምር የማደርገው እኔ ነኝ። እኔ ከሌለው እስክሪብቶ መጻፍ አይቻልም ማለት ይቻላል? እስኪ ሞክሩት። ያላውራጣት ይቻላል? እንጀራ ጉርሻው እንዲያምር የማደርገው እኔ ነኝ። እኔ አውራጣት ከሌለው ግን እንጀራ መጉረስ አይቻልም ማለት ይቻላል? ያላውራጣት እንጀራ አምጣ እንዳትይስ፣ በሀሳባችሁ ሞክሩት እስኪ። ያለ አውራጣት ይቻላል? አይቻልም። አሁን ሞክሮ የማያውቀው ሁሉ ተያይቶ የማያውቁ ሁሉ እርስ በርሳቸው መለያየት ጀመሩ። እንዴ አለ። ስለዚህ እኔ መከበር አለብኝ አለ። ብድግ አለ አንደኛው አልሞት ባይ ተጋዳይ ማብድግ አለ። ይሄኛው ጣት ማነው? የጣት አፈር በበላው ሌባ። ይሄ ብቻ ነው ሌባው? ክርስቶስ ሲፈጥረው ሌባ አደረገው? ሌባ ራስ ነው ሌባ። ራስ ባመጣው ነው ሌባ ጣት። እሴቱ ጋር ተጽፏል እንደ ሌባ ብሎ ሌባ ያሰኘው ራስሽ ሌባ ጣት። እውነት ነው። ካመንም ጥሩ ነው። ሌቦች እኮ ነው ሌቦች። ምን ያልሰረቅነው አለ በዓይናችን? አቅም አተን አቅም ያለው ይሰርቃል፣ አቅም ያለው በዓይኑ ይሰርቃል። አቤት እቺ አፈር ተብላ አቤት ምን የመሰለ መኪና ይዛለች። ውይ መድኃኔዓለም ምን ነው ለኔ ባደረገው። በዓይኗ እኮ ሰርቀዋለች።